ዘርቡ ለዘመናት ዋጋ ስትከፍሉ እናንተ ላይ መታየት የተሳነው ጉዳይ ዛሬ እግዚአብሔር ወደ እናንተ ልቆት ያደርገዋል። ከሰማይ ወደ እናንተ ሎት ያደርገዋል። ከሰማይ ወደ እናንተ ሎት ያደርገዋል። ተዘጋጃችሁ ወይ? እስከ ዮርዳኖስ ድረስ የእግዚአብሔር ክብር በጣም በሚገባ ሲጠባበቅ የሚገርማችሁ ከገልገላ ተነስቶ እስከ ዮርዳኖስ ለመድረስ በሚከፍልበት ዋጋ ምዕራፍ ውስጥ የሚገጥሙ ቻለንጆች ከባድ ነበሩ። ምንም ከባድ ቢሆኑ እነዛ አምሳ የተባሉ የነቢያት ልጆች በሚገርም ሁኔታ የሚፈልገውን እንዳያገኝ የሚያስቆሙት ቢሆንም አንሳ ግን ያየው ክብር ነበር። አንሳ ግን የተመለከተው ክብር ነበር። የሆነ ነገር አይቶ የመጣ ሰው አለ። ዛሬ እግዚአብሔር ይሸልምሃል። ዛሬ እግዚአብሔር ይሸልምሃል። ሊሆን ስላለው ነገር እየተናገረው የነቢያት ልጆች ተው እባክህ ጌታዬን ካንተ ላይ ዛሬ እግዚአብሔር ይወስደዋል ይላል። እርሱ ግን አውቃለሁ ተው እናንተ ዝም በሉ ይሁን እንጂ አንሳ የሚያየው ነገር አልተገለጠላቸው። አንሳ የሚጠባበቀው እስከዚህ ድረስ ዋጋ የከፈለበት ጉዳይ አልታየላቸው። ይሁን እንጂ አንሳ አይቶታል። ሸነገ ባህዳ ስሜቴካ ባህዳ ወረኞች ምን የሚባሉ ይበሉ፣ ነገረኞች ምን የሚባሉ ይበሉ፣ እናንተ ምን የሚባሉ ይበሉ። ዛሬ ግን በኢየሱስ ትቀበላለህ። እዛ ጋር ዘርገህ ትቀበላለህ። እዛ ጋር ዘርገህ ትቀበላለህ። አንድ ሰው ይቀበላል። እንደሱ ይሆናል። እንደሱ ከሆነማ ለረጅም ዘመን ዋጋ ከፍለሃል። እናንተና ብዙ ነገር ብለዋሉ። እንደማይሳካልሽ እንደማይተረከልህ ብዙ ነገር አሉ። እግዚአብሔር ግን በስሙ ላይ መስል ያለኝ ነው። ዛሬ በእርግጠኝነት ባንተ ይፈርዳል። በእርግጠኝነት ያየኸው ነገር ይገባል። የተመለከትከው ነገር ወደ አንተ ይመጣል። በእያንዳንዱ እርምጃዬ የምትምለኝ ነገር የምታመልከው በሕያው እግዚአብሔር ያልክ ተከተልክ። ምንድነው ችግሩ? እስቲ ካንተ ላይ ስለወሰን ንገረኛ። ጌታ ያለ እኔ የምፈልገው አንተ ላይ ያለው ቅባት፣ አንተ ላይ ያለው ክብር፣ አንተ ላይ ያለው ኃይል፣ አንተ ላይ ያለው የእግዚአብሔር ፕሬዘንስ፣ አንተ ላይ ያለው የእግዚአብሔር ዘይት እፈልገዋለሁ። በአንተ ዘመን በነበረው ትውልድ በሰራው ልክ ሳይሆን በሁለት እጥፍ ሻናኪ ባህነፌ አንድ ሰው በሁለት እጥፍ የእግዚአብሔር ክብር፣ የእግዚአብሔር በረከት፣ የእግዚአብሔር ጸጋ ዛሬ በዚህ ቀን ያገኘኛል። በርሱ ዘጋጅን በጌታ በኢየሱስ አሁን ይውደቅብህ። አሜን። አሁን ይውደቅብህ። አሜን። አሁን ይውደቅብህ። አሜን። አሁን የጠየቀኝ እኔ ላደርገው አልችልም። ሸበከበሃ አንተ እኔ ላደርገው የማልችለው ጠይቀኝ። ነገሩ በኔ ከሆነ ከባድ ግን ካየህ ይሆንልሃል። ይህንን ክብር ለመካፈል በኤልያስ ላይ የነበረውን ጸጋ ባሪ ለማድረግ እንሳ የኤልያስን ስጋዊና መንፈሳዊ ምስል በትክክል መከታተል አለበት። በትክክል ማየት አለበት። ካየህ
ቤታችሁ ስትመለሱ ወይ በፊታችሁ አንገት ይቀጥላል። የመጣችሁትን ጉዳይ እግዚአብሔር ይሰጣቸው። ስትመለሱ እናንተና ትናንትና በተራ ቦታ የአንተን አገልግሎት